ሰላም እንዴት ናችሁ ጋይስ? ዛሬ ብዙ ልጆች በውስጥም የጠየቃችሁኝ ያላችሁ ስለ ኢቃማና ስለ ፓስፖርት ነው። እኔ ላውራችሁ ስለ ኢቃማና ስለ ፓስፖርት ያለኝን አስተሳሰብ ማለት ነው። ፓስፖርት ቢኖራችሁ እዚህ ሀገር ላይ ጥሩ ነው፣ ግን አሁን በወጣው የምህረት አዋጅ ወይም ደግሞ አሁን በወጣው እድል ኢቃማ ማውጣት የምትፈልጉ ሰዎች ኢቃማ ማውጣት የምትፈልጉበት ሪዝን ሊኖራችሁ ይገባል። አንደኛ ደረጃ ኢቃማ የሚያስፈልጋቸው እዚህ ሀገር ነጋዴ መሆን ለሚፈልጉ፣ ለምሳሌ ሱቅ መክፈት ለሚፈልጉ፣ ሱቅ የልብስ ቤት ማለት ነው፣ የልብስ ቤት መክፈት ለሚፈልጉ፣ የአንገት ብር ቤት መክፈት የሚፈልጉ፣ ወይም ደግሞ ብቃለ ወይም ደግሞ የሸቀጣሸቀጥ ሱቅ መክፈት የሚፈልጉ ሴቶችም ቢሆኑ ኢቭን እነዛን ሰዎች ነው። አሁን እንደኔና እንደናንተ ያሉ ሰዎች ኢቃማ አውጥተው ምንድነው የሚሰራላቸው? ምንድነው ጥቅሙ? ፓስፖርት አስፈላጊ ነው ብያቸዋለሁ። ግን ኢቃማ በተለይ እዚህ ሀገር አሁን 8 አመት 9 አመት 10 አመት ያለ ኢቃማ ይኖራችሁ ሰዎች አሁን እኮ ኦሬዲ እኮ የመሄጃችሁ ጊዜ ነው። በተለይ አሁን እኔ እንደኔ ያላገባችሁ ያልወለዳችሁ ሰዎች ኢቃማ አውጥተን ምንድነው የሚሰራልን? ኢቃማ ማክሲመም ይፈጃል ከተባለ እስከ 15000 ሪያል ይፈጃል። አንዴ ካሽ ከፍላለሁ ካላችሁ ማለት ነው። እስከ 15000 ሪያል ትከፍላላችሁ። እስከ 15000 ሪያል ደግሞ ከከፈላችሁ 15000 ሪያል በኢትዮጵያ ስትደምሩት ወደ 600,000 ብር ይመጣል። ኦኬ ያ ሁሉ ብር አውጥታችሁ ኢትዮጵያ ትሄዳላችሁ። ኢትዮጵያ ከሄዳችሁ በኋላ ደግሞ ቤተሰቦቻችሁን 1 ወር 2 ወር 3 ወር አይታችሁ ትመለሳላችሁ። በ7 ወር ወይም በ10 ወር ልዩነት ውስጥ ኢቃማችሁን ግዴታ ማደስ መጀመር አለባችሁ፣ ወይም ከአመት በኋላ ማለት ነው። ስታድሱ ደግሞ ሌላ 2000 ሪያል ወይም 3000 ወይም 4000 ሪያል ያስፈልጋችሁ ነው ጋይስ። እኔ እንደኔ ያላገባችሁ ያልወለዳችሁ ህይወታችሁን እዚህ ሀገር በመስራት የማትፈልጉ ሰዎች፣ ወደ ኢትዮጵያ የመሄድ አላማ ያላችሁ ሰዎች ኢቃማ ለእናንተና ለኔ አይነቱ ምንም አይሰራም። ሀገር ቤት ሄደን አንደኛችንን በቃ ያ 600,000 ብር ካለን በዛ 600,000 ብር የሆነ የስራ ነገር እንትን ከፍተንበት እዛ አግብተን መውለድ ስላለብን ማግባት ስላለብን እንደዛ ነው ማድረግ ያለብን። ምክንያቱም በቃ ኦሬዲ ብዙ አመት ተቀምጠናል እዚህ ሀገር። እኔ አሁን እዚህ ሀገር ወደ 7 አመት እየሆነኝ ነው። ከዚህ በላይ ምንም መቆየት አልፈልግም። ኢቭን መቆየት እንኳን በፈልግ ወይ 1 አመት ወይ 2 አመት ነው። እንደኔ አይነት መሰሎቻችሁ ልጆችም ልትኖሩ ትችላላችሁ። ስለዚህ ኢቃማ አስፈላጊ አይደለም ለኔና ለእንደናንተ አይነቱ ሰዎች። ኢቃማ አስፈላጊው ለባለትዳሮች፣ እዚህ ሀገር አግብታችሁ ወልዳችሁ የስራ ኦፖርቹኒቲ ያላችሁ፣ እዚህ ሀገር መስራት የምትፈልጉ፣ እዚህ ሀገር ነጋዴ መሆን የምትፈልጉ ሰዎች፣ እዚህ ሀገር ሱቅ ተቀጥራችሁ ኢቭን መስራት ነው የምፈልጉ የምትሉ ሰዎች ለእናንተ ነው እንጂ ለእንደኔ አይነታችሁ ወላሂ እኔ አያስፈልገንም ነው የምለው። የእናንተን ደግሞ ሀሳብ አላውቅም። እኔ እንደዛ ይመስለኛል። እኔ ማሰራ አይመስለኝም።